ሰላምና ጤና ለእናንተ ይሁን የተከበራችሁ የኩራዝ ሚዲያ ቤተሰቦች፣ የዕለቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አብራችሁን ቆዩ። በቅድሚያም ዋና ዋናዎቹ እናደርሳለን። ህወሓት የሰማዕታትን ሐውልት አስመረቀ። ኢራን በወራት ጊዜ ውስጥ ዩራኒየም ማበልጸግ የመጀመሪያ አቅም አላት ተባለ። የእስራኤል መከላከያ ሰራዊት IDF የሐማሱን መስራች ገደልኩኝ አለ። ታይዋን ቻይና ልትወረኝ ነው ብላለች። እነዚህንና ሌሎች ዝርዝር ጉዳዮች ወደ እናንተ እናደርሳለን። ተከታተሉን። በቅድሚያ ህወሓት የሰማዕታት ሐውልት እያስመረቀ ነው። ሐውልቱ የተገነባው በላላይ ቆራሮ ወረዳ ህዝብ አስተዳደርና በአርሚ 35 ኮር 352ኛ በስዩም አርባ ክፍለ ጦር ትብብር የተሰራ ነውም ተብሏል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ የትግራይ ህዝብና ህልውና ጸጥታውና መብቱ አገራዊ ጥቅሙን እስካሁን አልተረጋገጠም ያሉ ሲሆን የትግራይ ህዝብ በወራሪዎች ስር ነፃ አልወጣምም ብለዋል። ሰማዕቶቻችን በከፈሉት መስዋዕትነት አከበሩን። እኛም ትሩፋታቸውን በመጠበቅና ቃላችንን በማደስ እናከብራቸዋለንም ብለዋል። ይህ በእንዲህ እያለ ህወሓት በዛሬው ዕለት በላላይ ቆራሮ ወረዳ ከተሰራው የሐውልት ምርቃት ጎን ለጎን የኮማንዶ ወታደራዊ ትርኢትም አሳይቷል ተብሏል። ወደ ሌላ መረጃ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ በሙስና ክስ ላይ የቀጠለውን ክስ አሜሪካ ትታገሰም አሉ። ዩናይትድ ስቴትስ አሜሪካ እስራኤልን ለመጠበቅና ለመደገፍ በዓመት በቢሊዮን የሚቆጠረውን ዶላር ታወጣለች ያሉ ሲሆን ይህንንም አትታገስም በትሩዝ ሶሻል መድረክ ላይ ጽፈዋል። አክለውም ትራምፕ ኔታንያሁን የጦርነት ጀግናም ብለውታል። የእስራኤሉ ጠቅላይ ሚኒስተር በኢራን ውስጥ ያለውን አደገኛ የኒውክሌር ስጋት ለማስወገድ ከአሜሪካ ጋር በትብብር በመስራት ትልቅ ስኬትን እንዲመዘገብ ትልቅ ስራም ሰርተዋል ብለዋል። ወደ ሌላ መረጃ ስናልፍ የቬንዙዌላዋ ፕሬዝዳንት ለኢራናዊቷ ጋዜጠኛ ሳሃር ኢማሚ ሽልማት አበረከቱ። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ለኢራናዊቷ ጋዜጠኛ ሳሃር ኢማሚ ሽልማት አበርክተዋል። በኢራንና እስራኤል ግጭት ወቅት የኢራን ብሔራዊ ቴሌቪዥን ጣቢያ በእስራኤል ጥቃት ሲደርስበት በቀጥታ ስርጭት ላይ የነበረችው ከደቂቃዎች በኋላ ተመልሳ ወደ ስቱዲዮ በመግባት የተቋረጠውን ፕሮግራም የመራችው ኢራናዊቷ ጋዜጠኛ ሳሃር ኢማሚ በወቅቱ በብዙዎች መነጋገሪያ ሆና እንደነበርም ይታወሳል። የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ በብሔራዊው የጋዜጠኞች በዓል ቀን ይህንን በሲሞን ቦሊቫር ስም የተሰየመውን ሽልማት በቬንዙዌላው የኢራን አምባሳደር አሊ ቺጊኒ በኩል ማበርከታቸውንም ተናግረዋል። ጋዜጠኛ ሳሃር ኢማሚ በሀገሯ በችግር ላይ በነበረችበት ወቅት ለሕይወቷ ሳትሳሳ በድፍረት የሙያ ስነ ምግባሯን በብቃት በመወጣቷ ይህንን ሽልማት በፕሬዝዳንቱ እንደተበረከተላትም የዘገበው ፕሬስ ቲቪ ነው። ወደ ሌላ መረጃ ስናልፍ ኢራን በወራት ጊዜ ውስጥ ዩራኒየም ማበልጸግ የመጀመሪያ አቅም አላት ተባለ። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ኤጀንሲ ኃላፊ ራፋኤል ግሮሲ ኢራን በወራት ጊዜ ውስጥ ዩራኒየም እንደገና የማበልጸግ አቅም አላት ብለዋል። ኃላፊው ትላንትና በሰጡት መግለጫ ቴህራን በጥቂት ወራት ውስጥ ዩራኒየም ማበልጸግ ትጀምራለች ሲሉ ተናግረዋል። አሜሪካ ባሳለፍነው ሳምንት በኢራን የኒውክሌር ጣቢያዎች ላይ ጥቃት መሰንዘሯ የሚታወስ ሲሆን ዶናልድ ትራምፕ ከጥቃቱ በኋላ የኢራን የኒውክሌር ተቋማት ሙሉ በሙሉ ወድመዋል ሲሉም ተናግረው ነበር። የአሁኑ የተመድ የኒውክሌር ኤጀንሲ ኃላፊ መግለጫ የትራምፕ አስተያየትን የሚቃረን ሆኗል። ግሮሲ እንዳሉት አሜሪካ በ3 የቴህራን የኒውክሌር ጣቢያዎች ላይ በፈጸመቻቸው ጥቃቶች ከባድ ጉዳት ቢደርስም ሙሉ በሙሉ አላወደሟቸውም ብለዋል። እውነቱ ለመናገር ሁሉም ነገር ጠፍቷል ማለት አንችልም ሲሉም ገልጸዋል። ግሮሲ አክለውም ኢራን ዩራኒየም ማበልጸግ ለመጀመር የሚያስችል የኢንዱስትሪና የቴክኖሎጂ እውቀት አላት፣ ወታደራዊ እርምጃ ብቻውን ችግሩ አይፈታውም ሲሉም ተደምጠዋል። አሜሪካ በ3ቱ የኢራን የኒውክሌር መስሪያ ቤቶች ፈርዶ፣ ናታንዝ እና ኢስፋሃን ላይ
ጥቃቶች መሰንዘሯ አይዘነጋም። ከጥቃቱ ወዲህ ስለደረሰው የጉዳት መጠን በግልጽ የተባለ ነገር ግን የለም። ወደ ሌላ መረጃ ስናልፍ ታይዋን ቻይና ልትወረኝ ነው አለ። የታይዋን ብሔራዊ መከላከያ ሚኒስቴር ቅዳሜ ዕለት በታይዋን ዙሪያ 4 የቻይና አውሮፕላኖችና 6 መርከቦችን ወደ ሰሜናዊ የታይዋን ክፍል ገብተዋል። ቻይና ታይዋንን ለመውረር እየተዘጋጀች ነው ሲሉም ገልጸዋል። ኤምኤንዲ በኤክስ ገጹ ላይ በለጠፈው ጽሑፍ ዛሬ ከቀኑ 6 ሰዓት 4 የቻይና አውሮፕላኖችና 6 መርከቦችን ታይዋን ድንበሬ ስትል የምትገልጸውን መስመር አልፈው ወደ ታይዋን ሰሜናዊ የውሃ ክፍል መግባታቸውንም ገልጸዋል። ይህ በቅርቡ ቻይና በታይዋን ዙሪያ የምታደርገውን እንቅስቃሴ በምዕራብ እስያ ውጥረቱ እየጨመረ ባለበት ወቅት መሆኑ ቻይና ታይዋንን ለመውረር እየተዘጋጀች መሆኗን ማሳያ ነውም ተብሏል። የታይዋን ፕሬዝዳንት ቺንግቴ እንዳሉትም የቻይና አውሮፕላን አጓጓዞች በሻንዶንግ እና በሊያኦንግ አቅራቢያዎች በሚገኙ ውሃዎች ላይ በተደጋጋሚ እንቅስቃሴ እያደረጉም ይገኛል ብለዋል። በዚህም ምክንያት የዩናይትድ ስቴትስ ኢንዶ ፓሲፊክ ትዕዛዝ በአካባቢውን ያለውን የኃይል ጥበቃ ሁኔታ ደረጃ ከፍ አድርጓልም ብለዋል። እንደሚታወቀው ከ1949 ጀምሮ ታይዋን በነፃነት ስትመራ ቆይታለች። ነገር ግን ቻይና ታይዋንን የግዛቷ አካል አድርጋ በአንድ ቻይና መርህ መጥራቷን ቀጥላለች። እናም አስፈላጊ ከሆነም በኃይል ወደ ውህደቷ እንድትመለስ አጥብቃም ትናገራለች። ይህ በእንዲህ እንዳለ ባለፈው ሳምንት የታይዋን ፕሬዝዳንት ቺንግቴ በእስራኤልና በኢራን መካከል ያለውን ውጥረት እየጨመረ ባለበት ወቅት የታይዋን ጦር የጸጥታ ጥበቃውን እንዲያጠናክር ማዘዛቸውንም ማዕከላዊ የዜና አገልግሎት ሲኤንኤ ዘግቧል። በቻይናና በታይዋን ጫማ መለካካት በምዕራብ እስያ ውጥረት እየጨመረ መምጣቱ በመካከለኛው ምስራቅ በእስራኤልና ኢራን ጦርነት እንደተካፈለች የሚነገርላት አሜሪካ በእስያ ሌላ ጦርነት ለማዋለድ እየሞከረች ነውም ተብሏል። ወደ ሌላ መረጃ ስናልፍ የእስራኤል መከላከያ ሰራዊት አይዲኤፍ የሐማስን መስራች ገደልኩ አለ። የእስራኤል መከላከያ ሰራዊት አይዲኤፍ ከእስራኤል ደህንነት ኤጀንሲ አይኤስኤ ጋር በመተባበር ባደረገው የጋራ ዘመቻ ከሐማስ መስራቾችን አንዱ መግደሉን አስታወቀ። የሐማስ ከፍተኛ ባለስልጣናትና ወታደራዊ አዛዦችን በእስራኤል እየተገደሉ ባለበት ወቅት ይህ የቅርብ ጊዜው የሐማስ አመራር ላይ ያነጣጠረ ጥቃት ነውም ተብሏል። አይዲኤፍ ባወጣው መግለጫ የተገደለው ግለሰብ የሐማስ ምስረታ ቁልፍ አካል እንደነበረና በትላንትናው ዕለት በተካሄደው ትክክለኛ ዘመቻ መገደሉንም አረጋግጠዋል። ይሁን እንጂ የሟቹ መስራች ማንነትና ጥቃቱ የተፈጸመበትን ዝርዝር ሁኔታ አልተገለጸም። ይህ ዘመቻ እስራኤል በሐማስ ላይ የምታደርገውን ወታደራዊ ዘመቻ ማጠናከሯን የሚያሳይ ሲሆን የሐማስ አመራርና ወታደራዊ መዋቅር የማፍረስ ዓላማ እንዳለትም ተጠቁመዋል። ይህ በእንዲህ እያለ የሐማስ ምላሽ ምን እንደሚሆን በቅርበት የሚጠበቅ ሲሆን በክልሉ ያለውን ውጥረት ሊያባብስ እንደሚችል ግን ስጋት መኖሩ ተገልጿል። ወደ ሌላ ዘገባ ስናልፍ ከእስራኤል ጋር ሰላም ለማምጣት ሲባል ከትራምፕ ጋር ለመስራት ዝግጁ ነኝ ሲሉ የፍልስጤሙ ፕሬዝዳንት መሐመድ አባስ ገለጹ። የፍልስጤሙ ፕሬዝዳንት መሐመድ አባስ ከእስራኤል ጋር ሁሉን አቀፍ የሰላም ስምምነት ላይ ለመድረስ ከፕሬዝዳንት ትራምፕ ጋር ለመስራት ዝግጁ መሆናቸውን ገለጹ። አባስ ለአሜሪካ ፕሬዝዳንት በጻፉት ደብዳቤ በእስራኤልና በኢራን መካከል የተኩስ አቁም ስምምነት ላይ ለመድረስ ትራምፕ ላደረጉት የተሳካ ጥረት ያላቸውን ጥልቅ ምስጋናና አድናቆትን ገልጸዋል ተብሏል። በኢራንና በእስራኤል መካከል የተካሄደውን የተኩስ አቁም ስምምነት ቀውሶችን ለማርገብና አስፈላጊና ጠቃሚ እርምጃ ሲሆን ይህም በአካባቢው ደህንነትና መረጋጋት ላይ በጎ ተጽዕኖ እንደሚኖረውም ገልጸዋል። እስራኤልና ኢራን ከ12 ቀናት ውጊያ በኋላ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት ግጭታቸውን ለማቆም የተኩስ አቁም ማድረጋቸውን ይታወሳል። በጋዛ የተኩስ አቁም ስምምነት ለማድረግና ፍልስጤማውያንና እስራኤላውያን መካከል ሁሉ አቀፍ ሰላምን ለማምጣት ትራምፕ ለሚያደርጉት ወሳኝ ጥረት አድናቆታቸውንም ችረዋል። አባስ ከትራምፕ ከሳውዲ አረቢያና ዓለም አቀፍ ማህበረሰብ ጋር በቀጠናውና በሀገራቸው ሰላምና መረጋጋት ለማስፈን ተባብሮ ለመስራት ዝግጁ መሆናቸውንም አመላክተዋል። አባስ ለትራምፕ በጻፉት ደብዳቤ ላይ እንደገለጹት
ከእርሶ ጋር የማይቻል የሚመስለውን ነገር ማሳካት እንችላለንም ብለዋል። አክለው እውቅና ያላትና ነፃ ሉዓላዊና አስተማማኝ ፍልስጤምን ብሎም እውቅና ያላትና ደህንነቷ የተጠበቀ ሰላምና ብልጽግና የሰፈነባትን እስራኤል ብሎም የተረጋጋ ቀጠና መፍጠር እንችላለን ማለታቸውን አናዶሉ ዘግበዋል። ወደ ሌላ ዘገባ ስናልፍ የዩኬ መንግስት በግላንስተንበሪ የሙዚቃ ዝግጅት ላይ ራፐሮቹ ጥንዶች ቦቢ ቪላን ሞት ለእስራኤል እያሉ ሲዘፍኑ በቢቢሲ ቀጥታ ስርጭት መተላለፉን በጽኑ አወገዘ። ራፐሮቹ የሙዚቃ ስራዎቹን ሲያቀርቡ ነፃ ፍልስጤምንና ሞት ለአይዲኤፍ እያሉ ሲዘፍኑም ተሰምተዋል። የቢቢሲ ቃል አቀባይ አንዳንድ አስተያየቶችን በጣም ጸያፍ ናቸው ካሉ በኋላ በቴሌቪዥን ስክሪኑ ላይ በጣም ጠንካራ የሆኑና አግላይ ቋንቋዎችን ጥቅም ላይ እንደሚውሉ ማስጠንቀቂያ መስጠቱንም ተናግሯል። አክሎም የሙዚቃ ዝግጅቱ በቢቢሲ አይፒአር ላይ ለዳግም እይታ እንደማይጫኑም አስታውቋል። ፖሊስ ጥፋቱ መፈጸሙንና አለመፈጸሙን ለመወሰን በቦቢ ቪላን እና በኒካፕቶ የተሰጡት አስተያየቶችንም የሚያሳዩ ቪዲዮዎችን እየመረመረ መሆኑንም ተናግረዋል። የፌስቲቫሉ አዘጋጆች ባወጡት መግለጫ ላይ የግላንስተንበሪ ፌስቲቫል የተሳታፊዎቻችንን የጥላቻ ንግግሮች ወይም የአመጽ ድርጊቶችንም አናስተናግድም ብለዋል። ቡድኑ ከቅርብ ወራት ወዲህ የበርካታ ዜና አውታሮች መነጋገሪያ የሆነው ሞቻራ በሚል ስም የሙዚቃ ስራዎችን የሚያቀርበው በባለፈው ዓመት በአንድ መድረክ ላይ የተከለከለ የአሸባሪ ድርጅት ባንዲራ የሂዝቦላህ አሳይቷል በሚል የሽብር ወንጀል ከተከሰሰ ወዲህም ነው። የተወደዳችሁና የተከበራችሁ የኩራዝ ሚዲያ ቤተሰቦች ዜናዎቻችን አደረሰን። እንደዚህ አይነት መሰል መረጃዎች እንዲደርሳችሁ ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም።